ቢሊየነሯ ወጣት ዘመዶቿን ለማሳፈርና ክብሯን ለመጠበቅ ስትል ከመንገድ ዳር ያገኘችውን ለማኝ የውሸት እጮኛ እንዲሆን በገንዘብ ትቀጥሯለች። በአንድ በኩል በእብነ በረድ የተገነባ ውድ ቤተ መንግስት፣ በሌላ በኩል ደግሞ በአቧራ የተሸፈነ ለማኝ። ነገር ግን ይህ ለማኝ ከጀርባው የደበቀው ሚስጥር ሲጋለጥ ቫኔሳ የምታደርገው ነገር ይጠፋታል። ዛሬ በውሸት የተጀመረው የቢሊየነሯና የለማኙ ትዳር የደረሰበትን አስገራሚ ፍጻሜ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይህንን አጓጊ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልኝ። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየዕለቱ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ቫኔሳ በቤተሰቧ ሰፊ ሳሎን ውስጥ ባለው ለስላሳ ሶፋ ላይ በዝምታ ተቀምጣ ስልኳን ትነካካለች። የእብነ በረድ ወለሉ ያብረቀርቃል። ከራሷ በላይ ያለው መብራት ልክ እንደ አልማዝ ያበራል። ትኩስ የአበባ መዓዛም ክፍሉን ሞልቶታል። ነገር ግን ከነዚህ ውስጥ አንዳቸውም ፈገግ አላሰኟትም። ገና ከጓደኛዋ የእጮኝነት ግብዣ መመለሷ ነበር። ሁሉም ሰው ከሰው ጋር ነበር ከሷ በስተቀር። በድንገት ታናሽ ያክስት ልጇ ካሳንድራ ፊቷ ላይ ደስ የሚል ፈገግታን ይዛ ገባች። ሰላም ቫኔሳ አለች ካሳንድራ የዲዛይነር ቦርሷን ጠረጴዛው ላይ እየጣለች። አሁንም ለብቻሽ ነሽ? ቫኔሳ ፊቷን አጠቆረች። ካሳንድራ አሁን ደግሞ ምንድነው? ካሳንድራ ሾፈች። ከኔ ትበልጫለሽ። ነገር ግን አሁንም የሚፈልግሽ ወንድ የለም። በጣም ያሳዝናል። ፍቅረኛ እንኳን እኮ የለሽም። ሁሉም ነገር አለሽ፣ ግን ምን ዋጋ አለው? ዋናው ነገር የለሽም። በጣም ታሳዝኛለሽ። የቫኔሳ አይኖች በቁጣ ቀዘቀዙ። የምትናገሪውን ወቂ ካሳንድራ፣ አለበለዚያ ግን እርምጃ ወስድብሻለሁ። ካሳንድራ ረጅም ሹሩባን እያወዛወዘች ሳቀች። እባክሽን ከኔ ጋር ከመነጋገርሽ በፊት እስኪ መጀመሪያ እንደኔ እጮኛ አይነት ወንድ ይኑርሽ። ከ2 ወር በኋላ አገባለሁ እና ምን እንደሚሆን ታውቂያለሽ? እንደገና ከነጠላ ሴቶች ጋር ትሆኛለሽ። በቃ ያንቺ ቦታ እዛ ነው። ቫኔሳ ቆመች። አሁኑኑ ውጪ ከዚህ ብላ ጮኸች። እወጣለሁ። የመጣሁት እኮ የሰርግ ግብዣ ወረቀቱን ላሳይሽ ብቻ ነው አለች ካሳንድራ ወረቀቱን በአየር ላይ እያወዛወዘችና እንደ ባለቤት እየተራመደች ከቤቱ ወጣች። ቫኔሳ በንዴት እየተቃጠለች ወደ ወጥ ቤት ገባች። እናቷ በስልሳዎች ውስጥ ያሉ ዝምተኛ ሴት ሻይ እያዘጋጁ ነበር። እማዬ ካሳንድራ አሁን ምን እንዳለችኝ ታውቂያለሽ? እንደገና ምን ሆነ ደግሞ? እናቷ ቀና ሳይሉ ጠየቋት። ከሷ እንደምበልጥና ግን ፍቅረኛ እንደሌለኝ ነግራ ተዘባበተችብኝ። በጣም ታሳዝኛለሽ አለችኝ። እና እሷ እኮ አልዋሸችም ታውቂያለሽ አይደል? እናቷ ቁስሏ ላይ ጨው ጨመሩባት። ከኔ በፊት ልታገባ እንደሆነ ተናግራ ካርዱን ፊቴ ላይ ወረወረችብኝ። እናቷ የሻይ መቅጃውን በቀስታ አስቀመጡና ወደ ልጃቸው ዞሩ። ልትሰድብሽ አይገባም ነበር፣ ግን ቫኔሳ እሷ እውነት አላት። ቫኔሳ አይኖቿን አሸሸች። ከሷ በጣም ትበልጫለሽ። ደግሞም እድሜሽ እየሄደ ነው፣ እያረጀሽ ነው። የግድ ባል ያስፈልግሻል። የልጅ ልጅ ማየት እኮ ፈልጋለሁ። አባትሽም ቢሆን ይፈልጋል። የቤተሰብ ስብሰባው በሚቀጥለው ወር ነው። ሁሉም ያክስትሽ ልጆች ባሎቻቸውን ወይም እጮኞቻቸውን ይዘው ይመጣሉ። ደሃ ሰው ቢሆንም እንኳን አንድ ሰው ፈልጊ እባክሽን ልጄ፣ አታሳፍሪኝ። ቫኔሳ ተገረመች። ደሃ ሰው? በፍጹም እማዬ፣ በፍጹም። በእነዚያ ሞኞች ፊት መሳቂያ እንደሆን ትፈልጊያለሽ? እናቷ በረጅሙ ተነፈሱ። የሚመስለኝን ተናግሬያለሁ፣ አስቢበት። ቫኔሳ በጣም ተናዳ ነበር። ቫኔሳ ስልኳንና የመኪና ቁልፏን ያዘች። አሁን ለዚህ ወሬ ዝግጁ አይደለሁም ብላ በሩን አላትማ ወጣች። ከ2 ቀናት በኋላ ቫኔሳ ከገበያ ማዕከሉ ወደ ቤት እየነዳች ነበር። አሁንም አእምሯ በጭንቀት ተሞልቷል። የቤተሰብ ስብሰባው የቀረው 1 ሳምንት ብቻ ነበር። ሁሉም ከባሎቻቸው ጋር ይሆናሉ። እሷ ብቻ ብቻዋን ትሆናለች። ካሳንድራ እንደገና ስታሾፍባት ማየት አልፈለገችም። በትራፊክ መብራቱ ላይ ስትጠብቅ በመንገድ ዳር ድንገት አንድ ነገር አየች። አንድ ለማኝ ተቀምጧል። ልብሱ በጣም አቧራማ ነው፣ ጸጉሩም ተንጨበራሯል። ነገር ግን ፊቱ ላይ የሆነ ነገር ደግማ እንድታየው አደረጋት። መጥፎ አይደለም፣ እንዲያውም በጣም ቆንጆ ነበር። መስኮቷን አውርዳ አየችው። ለማኙ ፊቱ ላይ ትንሽ ቆርቆሮ ይዞ በዝምታ ተቀምጧል። ቀና ብሎ በትህትና ፈገግ አለ። ደህና ዋሉ እመቤት፣ ሁልጊዜ እዚህ ነው የምትቀመጠው ስትል ጠየቀችው። አሁን እመቤት፣ ቦታዬ እዚህ ነው ሲል በትህትና መለሰላት። ስምህ ማን ነው? ሮበርት።
ቫኔሳ ለጥቂት ጊዜ አየችውና ድንገት አንድ እብድ የሆነ ሐሳብ መጣላት። መኪና ውስጥ ግባ። ግራ ተጋባ። እመቤት ግባ አልኩህ እኮ ብቻችንን የሆነ ቦታ እንድናወራ ፈልጋለሁ። ሮበርት እርግጠኛ ሳይሆን ዙሪያውን አየ። ይቅርታ እመቤት፣ የማላውቀው ሰው መኪና ውስጥ መግባት አልችልም። ፈገግ አለች። እኔ እንግዳ አይደለሁም። አንተ ጩኜ ልትሆን ነው። ምን? የሮበርት አይኖች በድንጋጤ ፈጠጡ። ሁሉንም ነገር አስረዳሃለሁ፣ ብቻ መጀመሪያ መኪና ውስጥ ግባ አመነታና በቀስታ ተነስቶ ቆርቆሮውን ይዞ ገባ። ቤተ መንግስት በሚመስለው ቤቷ ውስጥ ቫኔሳ ሁሉንም ነገር አስረዳችው። ለቤተሰብ ስብሰባችን እጮኜ መስለህ የምትቀርብ ሰው እንድትሆን እፈልጋለሁ። የአክስቴ ልጆች ሊያገቡ ነው። ያለ ሰው እዚያ መገኘት አልፈልግም። አንተንም ለዚህ ነው የምፈልግህ። ሮበርት በፍርሃት ሳቀ። እመቤት፣ እኔ ድሃ ለማኝ ነኝ። ቤተሰቦችሽ ከእናንተ ዓለም እንዳልሆንኩ ወዲያውኑ ያውቃሉ። ለዚያ እኮ ነው ከስብሰባው በፊት እዚህ እኔ ጋር የምትቆየው አለች በልበ ሙሉነት። ትታጠባለህ፣ መልክህም ይቀየራል። ልክ እንደ ሀብታም ሰው ማውራት እንዴት እንደሆነ እኔ ያስተምርሃለሁ። በፍጹም አይለዩህም። ይቅርታ እመቤት አለ እየተነሳ። ይሄ በጣም ከባድ ነው። ቤተሰቦችሽን መዋሸት አልችልም። እጆቿን አጣምራ አየችው። እከፍልሃለሁ። ቆመ። አሁን 5 ሚሊዮን ናይራ ሰጥሃለሁ። ከስብሰባው በኋላ ደግሞ ሌላ 5 ሚሊዮን ናይራ ሰጥሃለሁ። ተስማማን? ሮበርት አይኖቹን አፈጠጠ። ያ ገንዘብ ለወራት ሊመግበው ይችላል። የእውነትሽን ነው ሲል ጠየቃት። በቁም ነገር እንደሆነ ነገረችው። ለጥቂት ጊዜ አሰበና በቀስታ ተቀመጠ። እሺ አደርገዋለሁ። ቫኔሳም በርካታ ፈገግ አለች። ጥሩ፣ በእንግዳ ማረፊያ ክፍል ውስጥ ትቆያለህ። ነገ ለውጥህን እንጀምራለን። እነዚያ ሞኞች ምን አይነት ሰው እንደያዝኩ እንዲያዩ እፈልጋለሁ። ግን እመቤት አለ ሮበርት፣ ስለ እኔ ጥያቄ አይጠይቁም። ወሬውን ለእኔ ተውልኝ አለች። ካሁን በኋላ ስምህ ሮበርት ዊሊያምስ ነው። አቡጃ ውስጥ የምትሰራ ባለ ሀብት ነህ። ሮበርትም እሺ አለ። እና እመቤት ማለትህን አቁም ብላ ጨመረች። ቫኔሳ በለኝ። አሁን ፍቅረኛ ማቾች ነን። ገብቶሃል? እየሳቀ እሺ ቫኔሳ አላት። እንደገና አየችው። በቆሸሸ ልብስም ቢሆን በጣም ቆንጆ ነበር። በጥቂት እንክብካቤ ሀብታም ሰው ሊመስል ይችላል። ከክፍሉ ስትወጣ ለራሷ ይህ ስብሰባ በፍጹም የማይረሳ ይሆናል ብላ አጉረመረመች። በሚቀጥለው ቀን ጧት ቫኔሳ ፎጣ፣ ልብስና አዲስ የጥርስ ብሩሽ ይዛ የእንግዳ ማረፊያ ክፍሉን አንኳኳች። ሮበርት ተነስ፣ ዛሬ የመልክ መለወጫ ቀን ነው። ሮበርት አይኑን እያሻሸ በሩን ከፈተ። ከዓመታት በኋላ ለመጀመሪያ ጊዜ ለስላሳ አልጋ ላይ ተኝቶ ነበር። ቫኔሳ እቃዎቹን ሰጠችው። ሂድ፣ ትኩስ ሻወር ውሰድ። የፀጉር ቤት ቀጠሮ ይዤልሃለሁ። ፀጉርህንና ጺምህን መስተካከል አለብህ። ሮበርት ፈገግ አለ። እሺ ቫኔሳ። ደግሞ ባክህን አለች ቫኔሳ። በእንደዚህ አይነት ቤት ውስጥ እየኖርክ ለማስመሰል ሞክር። ትናንት ለሼፉ እኮ ልትሰግድለት ነበር። እየሳቀ ይቅርታ፣ የድሮ ልማድ ነው አላት። ከአንድ ሰዓት በኋላ ወደ ዘመናዊው የወንዶች የውበት ሳሎን ወሰደችው። ጺሙን ተስተካከለ። ፀጉሩን ሰርተው ፊቱን አጠቡት። ንጹህ ሆኖ ሲወጣ ቫኔሳ አይኗን እያርገበገበች ዋው በጣም አምሮብሃል አለችው። እሱም ይህ ምስጋና ነው ሲል ሳቀ። ጭንቅላት ውስጥ እንዳይገባ አለች ቶሎ ብላ ፊቷን እያዞረች። ቀጣዩ ጉዞ ወደ ልብስ መሸጫ ነው። ውድ ልብሶችን፣ ጫማዎችንና የእጅ ሰዓቶችን ገዛች። ወደ ግማሽ ሚሊዮን ናይራ ካወጣች በኋላ ቆማ አደነቀችው። አሁን ሀብታም ሰው ብቻ ሳይሆን የድርጅት ስራ አስኪያጅ መስልሃል። ይህ ይሰራል አለች በኩራት። ልጆቹ ምን እንደመታቸው አያውቁም። በዚያ ምሽት ቫኔሳና ሮበርት ሳሎን ውስጥ ተቀምጠው ስልጠና ጀመሩ። ህግ ቁጥር 1 አለች የወይን ብርጭቆ ይዛ። የለማኝ ቋንቋ የለም። እመቤት አትበል፣ እባክሽ አትበል፣ አመሰግናለሁ እመቤት አትበል። አንተ እዚህ አለቃ ነህ። እሺ አለቃዬ አለና ሮበርት አሾፈባት። ቫኔሳም ፈገግ አለች። ህግ ቁጥር 2 ስለ ስራ ሲጠይቁህ አቡጃ ውስጥ የቴክኖሎጂ ኩባንያ አለኝ በል። ቀላልና አሳማኝ እንዲሆን አድርገው። እሺ ብሎ ራሱን ነቀነቀ። የኩባንያው ስም ማን ይሁን? ራይት ሶሉሽን ቢሆንስ አሰበች። ፈገግ ብሎ ወድጄዋለሁ አላት። ለሚቀጥሉት ጥቂት ቀናት ቫኔሳ እንደ ሀብታም ሰው መራመድን፣ መመገብንና በልበ ሙሉነት ማውራትን አስተማረችው። በፍጥነት መማሩ አስገረማት። እሱ ብልህ ነበር፣ በጣም ብልህ። አንድ ቀን ከረቫቱን እያስተካከለች እያለ ታውቃለህ፣ በእውነት በጣም ቆንጆ ነህ አለችው። ሮበርትም ፈገግ አለ። አመሰግናለሁ፣ አንቺም በጣም ቆንጆ ነሽ ቫኔሳ።
ቶሎ ብላ ጉሮሯን ጠርጋ ወደ ኋላ ተመለሰች። ትኩረት አድርግ፣ ገና ብዙ ስራ አለን። ነገር ግን ቀናት እያለፉ ሲሄዱ አንድ እንግዳ ነገር መከሰት ጀመረ። ቫኔሳ የበለጠ መሳቅ ጀመረች። ሮበርት በቀልዶቹና ረጋ ባለው ባህሪው ፈገግ ያሰኛት ነበር። ከዚህ በፊት እንደምታውቃቸው ትዕቢተኛ ሀብታም ወንዶች አልነበረም። እሱ ለስላሳና አሳቢ፣ ከምንም ነገር በላይ ደግሞ እውነተኛ ነበር። አንድ ምሽት ከራት በኋላ ገንዶ አጠገብ ተቀመጡ። የጨረቃ ብርሃን በውሃው ላይ ይጨፍራል። ከስልኩ ደስ የሚል ሙዚቃ ይወጣል። ቆይ ግን ለምንድን ነው ይህንን እያደረግሽ ያለሽው? ሲል በድንገት ጠየቃት። ቫኔሳም በቅንነት አየችው። እውነቱን ለመናገር እንዲህ ነው ብዬ መናገር አልችልም። መጀመሪያ ላይ ለክብሬ ነበር። በስብሰባው ላይ ብቻዬን መሄድ አልፈለኩም። አቆመች። አሁን ግን ለምን ያንን እንደማደርግ አላውቅም። ምናልባት ስላጣሁት ነገር ስለምታስታውሰኝ ይሆናል። አይኖቿን እያየ ምን አይነት ነገር? ሰላም ብላ በሹክሹክታ መለሰች። በመካከላቸው ያለው ዝምታ እየጠነከረ ሄደ። ነገር ግን የበለጠ ልትናገር ስትል ስልኳ ጮኸ። እናቷ ነበሩ። ቫኔሳ፣ አሁንም ለስብሰባው ትመጫለሽ? ሁሉም ሰው እየተዘጋጀ ነው። አሁንም አዬ፣ ከአንድ ልዩ ሰው ጋር እመጣለሁ። እናቷ በደስታ ሳቁ። ኦ፣ በመጨረሻም ሆነ ማለት ነው። እሱን ለማየት በጣም ቸኩያለሁ። ስልኩን እየዘጋች ወደ ሮበርት ዞረች። ተዘጋጅ፣ በዚህ ሳምንት መጨረሻ መላ ቤተሰቤን ታገኛለህ። ቅንድቡን አነሳ። ዝግጁ መሆኔን እርግጠኛ ነሽ? ፈገግ አለች። ኦ፣ በጣም እርግጠኛ ነኝ። ነገር ግን ቫኔሳ የማታውቀው ነገር ሮበርትም እንዲሁ እየተጫወተ ብቻ እንዳልነበር ነው። እሱ የራሱ ሚስጥር ነበረው። የቤተሰብ ስብሰባው ቀን ደረሰ። ቫኔሳ መስታወት ፊት ቆማ የወርቅ ሐብሏን እያስተካከለች ነበር። ሮበርት በጥቁር ልብስ በጣም አምሮበት ገባ። ከመንገድ ካነሳችው ለማኝ ጋር ምንም አይመሳሰልም ነበር። ወደሱ ዞራ ፈገግ አለች። ያስተማርኩህን ሁሉ ታስታውሳለህ አይደል? ሮበርት ራሱን ነቀነቀ። አሁን ራይት ሶሉሽንስ አቡጃ ላለፉት 6 ወራት የቆየን ፍቅረኛ ማቾች ነን አይደል? ፈገግ አለች። አሁን በትክክል። አብረው ወጥተው መኪና ውስጥ ገቡ። ስብሰባው በቫኔሳ አያት መኖሪያ ቤት ነበር። ግቢው በመኪናዎች በጌጣጌጥና በከፍተኛ ሙዚቃ ተሞልቷል። የቤተሰብ አባላት በደስታ እየተጨዋወቱና ሰላምታ እየተለዋወጡ ነበር። ቫኔሳና ሮበርት ከመኪናው ሲወርዱ ሁሉም አይኑን ወደ እነሱ አዞረ። ሙዚቃው እንኳን የቆመ መሰለ። ቫኔሳ የሮበርትን እጅ አጥብቃ ይዛ በልበ ሙሉነት ተራመደች። ወሬውን ችላ ብለው በቀጥታ ወደ ግቢው ገቡ። በዚያው ሰዓት ሳሎን ውስጥ የቫኔሳ እናት ከካሳንድራ እናት ወይዘሮ ሳንድራ ጋር እያወሩ ነበር። ኤቭሊን አለች ወይዘሮ ሳንድራ በፌዝ ጭማቂዋን እየጠጣች። ልጅሽ በመጨረሻም መጣች። በአፍረት የምትቀር መስሎኝ ነበር። የቫኔሳ እናት ወይዘሮ ኤቭሊን በረጋ መንፈስ ፈገግ አሉ። ለምን ትቀራለች? እሷ እኮ ሙሉ ሴት ናት። ሙሉ ሴት ያለ ባል ወይም ደግሞ ያለ ፍቅረኛ? አለች ሳንድራ በጥያቄ። ከአክስቶቿ ልጆች ሁሉ ትበልጣለች፣ ግን የሚፈልጋት ወንድ የለም። በጣም ያሳፍራል። የኔን ልጅ ያት ወጣትና ቆንጆ፣ በ2 ወር ውስጥ ሀብታምና ቆንጆ ወንድ ታገባለች። ኤቭሊን ቅንድባቸውን አነሱ። ያ ማናችሁም አይታችሁት የማታውቁት እጮኛ? ወይዘሮ ሳንድራ አይኖቿን አሸሸች። ፎቶውን አይተናል። እሱ ውጭ ሀገር ነው የሚኖረው። ኤቭሊን በከፍተኛ ድምፅ ሳቁ። ፎቶ? እኔም እኮ ከኢንተርኔት ላይ የማንንም ፎቶ ማውረድ እችላለሁ። ወይዘሮ ሳንድራ ፊቷን አጠቆረች። በየሳምንቱ ገንዘብ ይልክላታል። በየቀኑም በስልክ ያወራሉ። ኤቭሊን ቀረብ አሉ። በአካልስ ታውቂዋለሽ? በቪዲዮ አይተሽዋል? ከቤተሰቡ ከአንድ ሰው ጋር ተገናኝቷል? ሳንድራ መነታች። አይ የለም። ከዚህ በላይ መቀጠል አልቻለችም። ኤቭሊን አቋረጧት። ምን አይነት ቀልደኞች ናችሁ? አንቺና ልጅሽ በጣም ሞኝ ናችሁ። የኔን ልጅ ስታሾፉባት የራስሽ ልጅ መንፈስ ልታገባ እየተዘጋጀች ነው። የወይዘሮ ሳንድራ አይኖች ፈጠጡ። አፍሽን ጠብቂ፣ የምትናገሪውን ነገር ወቂ። አይ አንቺ የራስሽን አፍ ጠብቂ፣ ኤቭሊን በድፍረት መለሱ። ልጄ ግንኙነቷን መንደር ውስጥ ማወጅ አያስፈልጋትም። ዛሬ ከሰው ጋር መታለች፣ እስክታዩ ጠብቂ። ልክ በዚያን ጊዜ የፊት በሩ ተከፈተና ቫኔሳ የሮበርትን እጅ ይዛ ገባች። ሁሉም እንደገና ዞረ። ወሬው ክፍሉን ሞላው። የወይዘሮ ሳንድራ አፍ ተከፈተ። አጠገቧ የነበረችው ልጇ ካሳንድራም ደነገጠች። ቫኔሳ ደስ የሚል ፈገግታ አሳየችና ደህና ዋላችሁ አክስቶቼ፣ እማዬ። እናቷ ቆመው አጥብቀው አቀፏት። እንኳን ደህና መጣሽ ልጄ፣
ሮበርት በትህትና ሰላም አለ። ደህና ዋሉ እመቤት። ኤቭሊንም በኩራት ሁላችሁም ሮበርትን ተዋወቁት፣ የልጄ እጮኛ ነው። ተጨማሪ ድንጋጤ። ወይዘሮ ሳንድራ እጮኛ አለች። አሁን ኤቭሊን ፈገግ አሉ። እናም ከአቡጃ የመጣ በጣም የተሳካለት ባለሀብት፣ እንደ ሌሎቹ ውጭ ሀገር ተደብቆ ያለ መንፈስ አይደለም። የካሳንድራ ፊት ቀላ። መሬት ተከፍታ ብትውጣት ተመኘች። ፍቅረኛ እንዳለሽ አልነገርሽኝም እንዴ? አለ አንዱ ዘመድ። ቫኔሳም ሳቀች። አንዳንድ ነገሮች ቢታዩ ይሻላል። ሮበርት በረጋ መንፈስ ሰላምታ እየሰጠ ቫኔሳን አስተዋወቀችው። ወይዘሮ ሳንድራ ካሳንድራን ወደ ጎን ጎተተቻት። ይህ እውነት ነው? እውነተኛ ይመስላል። የካሳንድራ ድምፅ ተንቀጠቀጠ። አላውቅም እማዬ፣ ግን ሀብታምና እውነተኛ ይመስላል። ቤተሰቡ ፎቶ እየተነሱ ከቫኔሳና ከሮበርት ጋር ሲያወሩ ካሳንድራ ጥፍሯን እየነከሰች ዝም ብላ ቆመች። ቫኔሳ በቀስታ አልፋት አሁን ያን ያህል አያስቅም አይደል ብላ በጆሮዋ ነገረቻት። ካሳንድራም በሀፍረት ፊቷን አዞረች። ኤቭሊን በኩራት ቆሙ። ልጃቸው ያለ ምንም ጩኸት ድል አግኝታለች። ነገር ግን እውነተኛው ለውጥ ገና ሊመጣ እንደሆነ ማንም አላወቀም ነበር። ስብሰባው በሳቅ በምግብና ማለቂያ በሌለው ወሬ ቀጠለ። ሁሉም ስለ ቫኔሳ ቆንጆ እጮኛ ማወቅ ፈለጉ። ሮበርት ሚናውን በሚገባ ተወጣ። ማራኪ፣ ሰው አክባሪና ልበ ሙሉ ነበር። ሲያሾፉባት የነበሩት የቫኔሳ ያክስት ልጆች አሁን ያከብሯታል፣ ያደንቋታል። ነገር ግን ካሳንድራ ሰላም አልነበራትም። ስልኳን እንደምትነካካ ብታስመስልም አይኖቿ ሮበርት ላይ ነበሩ። የሆነ ነገሩ አልተዋጠላትም። ከጥቂት ሳምንታት በፊት ቫኔሳ ፍቅረኛ አልነበራትም። አሁን ግን ልዑል መሰል ሰው ይዛ መጣች። ወደ እናቷ ጠጋ ብላ እማዬ፣ ያንን ሰው በፍጹም አላመንኩትም አለች። ወይዘሮ ሳንድራም ፊቷን አጠቆረች። ለምን? በጣም ፍጹም ነው። ሌባ ቢሆንስ? ተዋናይ ቢሆንስ? እናቷ ተነፈሱ። ካሳንድራ እንደገና አስቀድሞ በቂ ያሳፍረሽናል። እባክሽ ይህንን ነገር ተዩ። ነገር ግን ካሳንድራ አልተወችውም። አይ እማዬ፣ እውነቱን እደርስበታለሁ፣ ተመልከቺኝ። በዚያው ሰዓት ቫኔሳና ሮበርት ግቢ ውስጥ ተቀምጠው ጭማቂ እየጠጡ ነበር። እንደ እውነተኛ ፍቅረኛ ማቾች ይሳሳቁ ነበር። ቫኔሳ ምን ያህል ደስተኛ እንደሆነች ማመን አቃታት። ብቸኝነትም አልተሰማትም። ታይታለች፣ ደስ ብሏት ታይታለች። በጣም ጎበዝ ነህ አለች ጭማቂዋን እየጠጣች። ትልቅ ምስጋና ይገባሃል። ሮበርትም በፍቅር አይን አያት። ምንም አይደለም፣ እኔም ተደስቻለሁ። ቫኔሳ ፈገግ አለች። አንተም መጥፎ ጓደኛ አይደለህም። ድንገት የሮበርት ስልክ ኪሱ ውስጥ ጮኸ። ፊቱ ተለዋወጠ። ቫኔሳ አስተዋለች። ሰላም ነው? ቶሎ ብሎ ቆመ። ይቅርታ፣ ይህንን ስልክ መመለስ አለብኝ። ወደ ህንፃው ጀርባ ማንም ወደማይሰማበት ቦታ ሄደ። ሄሎ ጌታዬ አለ አንድ ድምፅ። የት ነህ? ስብሰባው በ60 ደቂቃ ውስጥ ይጀምራል። ለጥቂት ቀናት እረፍት ላይ እንደሆንኩ ነግሬሃለሁ። ሮበርት በዝቅተኛ ድምፅ መለሰ። እንረዳለን፣ ግን የጋናው ፕሮጀክት ላይ ችግር አለ። ባለሀብቶች እየተረበሹ ነው። ሮበርት ግንባሩን አሸ። ያዘው፣ እስከ ሰኞ እመለሳለሁ። ብቻ አንተ አረጋጋቸው። እሺ ጌታዬ። ስልኩን ዘግቶ በረዥሙ ተነፈሰ። ሁሉ ነገር በጥሩ ሁኔታ እየሄደ ነበር። ነገር ግን ይህ ለዘላለም እንደማይቀጥል ያውቃል። ቫኔሳን እየወደዳት ነበር። እሷ ግን እውነተኛ ማንነቱን በፍጹም አታውቅም። ከስብሰባው በኋላ ወደ ቤት ሲመለሱ ዝምታ ነገሰ። ግን መጥፎ ዝምታ አልነበረም። በጥልቅ ስሜት የተሞላ ነበር። ብዙ ነገር ሆኗል። ብዙዎች አውርተዋል። ግን ቫኔሳ ግድ አልነበራትም። እሷ ያለ ፍቅር የምትኖር ሀብታም ብቻ እንዳልሆነች ለዓለም አሳይታለች። ግርማ ሞገስ ካለው ሰው አክባሪና ብልህ ሰው ጋር ገብታለች። አሁን አጠገቡ ስትቀመጥ ልቧ ውስጥ ጠንካራ ነገር ተሰማት። ቤት ደረሱ። ሮበርት እንደ ጨዋ ሰው በሩን ከፈተላትና ወደ ውስጥ ተከተላት። ሳሎን ውስጥ ለጥቂት ጊዜ ዝም ብለው ተቀመጡ። ከዚያም ሮበርት ዝምታውን ሰበረ። ቫኔሳ ቀና ብላ አየችው። በጥልቀት ተነፈሰ። አንድ ነገር ልነግርሽ እፈልጋለሁ። እሺ አለችው። ወደ እሷ ቀርቦ አይኖቿን እያየ እወድሻለሁ። ልቧ ለሰከንድ ቆመ። ምን? እወድሻለሁ አልኩሽ ደገመላት። እንደ ጨዋታና እንደ ስምምነት እንደተጀመረ አውቃለሁ፣ ግን በሂደት ወድጄሻለሁ። አንቺ ጠንካራ፣ ቆንጆ፣ ኩሩና ደግነሽ። እንዳንቺ ያለ ሰው አጋጥሞኝ አያውቅም። ቫኔሳ አይኖቿን አርገበገበች። ይህንን ቃል ለመስማት ስትጠብቅ ነበር፣ ግን ዛሬ ምሽት በፍጹም አልጠበቀችውም። አይኖቿ በእንባ ተሞሉ። ሮበርት፣ እኔም እወድሃለሁ። ይህንን እንድትለኝ ስጠብቅ ነበር።
እባክህን አትሂድ፣ አትተወኝ። ለጥቂት ጊዜ አሰበ። ሰኞ መሄድ አለብኝ አለ በቀስታ። ልጨርሳቸው የሚገቡ ነገሮች አሉ፣ ግን ቃል እገባልሻለሁ፣ እደውልልሻለሁ፣ ብዙ ጊዜም እመጣለሁ። እጁን ያዘች። አንድ ነገር ብቻ ቃል ግባልኝ። እሺ፣ የፈለግሽውን ቃል እገባልሻለሁ። ወደዚያ መንገድ በፍጹም አትመለስ። ያገኘው ቦታ ላይ ዳግመኛ እንዳትቀመጥ፣ ምንም ቢከፋህ እንኳን እንዳትለምን። በቀስታ ፈገግ አለ። በፍጹም በዛ መንገድ አላልፍም። የሰጠሽኝ ገንዘብ ትንሽ ስራ ለመጀመር ይበቃኛል። አድነሽኛል ቫኔሳ፣ አንተም አዳንከኝ ብላ አጥብቃ አቀፈችው። አየችው። ጉንጯን በቀስታ ዳሰሳትና ሳማት። እሷም አልራቀችም። ልታጣው እንደማትፈልግ ሁሉ አጥብቃ ሳመችው። በዚያ ምሽት ለረጅም ጊዜ እንደሚተዋወቁ ሰዎች እያወሩና እየሳቁ አመሹ። አሁን ማስመሰል የለም። በእውነተኛ ፍቅር ብቻ የተሞሉ በሀብታሟ ልጅና ለማኝ ነው ተብሎ በታሰበው ሰው መካከል። ነገር ግን በሮበርት ልብ ውስጥ አንድ ነገር ይረብሸው ነበር። ሙሉ እውነቱን አልነገራትም። ትንሽ ስራ አልነበረም የሚጀምረው። እሱ አስቀድሞ የአፍሪካ ትልቁ ኩባንያ ባለቤት ነበር። ለማኝ የሆነውም በስህተት አልነበረም፣ ሆነ ብሎ ተደብቆ ነበር። እውነቱ በቅርቡ ይወጣል። ግን ለጊዜው ያንን ቅስፈት ማጣጣም ፈለገ። በሚቀጥለው ቀን ጠዋት ቫኔሳ ክፍሏ ውስጥ ሆና በደስታ ተሞልታለች። ከሮበርት ጋር በስልክ አውርታ ነበር። ሰላም እንደደረሰ ነገራት እና ማታ እንደሚደውልላት ቃል ገባላት። ልቧ በደስታ ተሞልቷል። ድንገት ስልኳ እንደገና ጮኸ። ካሳንድራ ነበረች። ቫኔሳ አይኗን አርገበገበች። ይህች ደግሞ ምን ትፈልጋለች? ስልኩን አንስታ ምንድነው ካሳንድራ አለች ያለምንም ሰላምታ። የካሳንድራ ድምጽ በትዕቢት መጣ። የኔ እጮኛ ካንቺ አስመሳይ ባለ ሀብት የበለጠ ቆንጆና ሀብታም እንደሆነ ላስታውስሽ ብዬ ነው። ቫኔሳ በከፍተኛ ድምጽ ሳቀች። እያለምሽ መሆን አለበት። አይተሽው እንኳን ስለማታውቂው ሰው እንዴት እንደዚህ እርግጠኛ ትሆኛለሽ? ፎቶዎቹን አይቻለሁ አለች ካሳንድራ። ኦ እባክሽ፣ ከኢንስታግራም ያወረድሻቸውን ፎቶዎች ነው? እውነተኛ መሆኑን እንኳን አታውቂም። በመንፈስ እጮኛ ላይ ነው የምትሟገችው። በየሳምንቱ ገንዘብ ይልክልኛል ካሳንድራ ጮኸች። ቫኔሳ በበለጠ ሳቀች። ምናልባት የሌቦች ገንዘብ ሊሆን ይችላል። ውጪ ነው እያልሽ አንድም ቀን በቪዲዮ አላየሽውም። ሂጂና ተቀመጪ፣ ስራ ይበዛበታል ካሳንድራ መለሰች። እናም በቅርቡ ቢሊየነር ሊሆን ነው። ቫኔሳ ሳቀች። እሱ ምኞትሽ ነው። ቢሊየነር የሚለውን ቃል እንኳን ደግመሽ መጻፍ አትችይም። እየሰደብሽኝ ነው? አሁን ምክንያቱም ምንም አይምሮ የለሽም። ሁል ጊዜ በማይረባ ነገር ትረብሽኛለሽ። የኔ ሰው እዚህ አለ፣ እውነተኛና ጎበዝ። ያንቺ ግን በሆነ የዋትስአፕ ግሩፕ ውስጥ ተደብቋል። ቀንተሽ ነው ካሳንድራ ጮኸች። በቅርቡ አገባለሁ። በምንሽ ነው የምቀናው? በቃኝ። እናትሽ በደንብ ስላላሳደገችሽ እኔ ላሳድግሽ ስታገስሽ ነበር። እናቴን እዚህ ውስጥ አታስገቢያት። ኦ ዝም በይ ባክሽ አለች ቫኔሳ እጇን እያወዛወዘች። ካሳዛኝ ህይወት ላተርፍሽ ሞክሬያለሁ። እናም ስልኩ ላይ ብሎክ የሚለውን ወዲያውኑ ነካችው። በመጨረሻም ሰላም መጣ ብላ በሹክሹክታ ተናገረች። ስልኳን አልጋው ላይ ጥላ ወደ መስታወቱ ሄደች። ለዚህ ነው እንደ እጮኛሽ ያለ ወንድ በፍጹም የማላገባው፣ ባዶ ማሸጊያ ብቻ። ሮበርት ግን አንተ እውነተኛ ነህ ብላ ለራሷ ተናገረች። በዚያው ሰዓት ሮበርት በሚያምር ቤት ውስጥ ሆኖ የቫኔሳን ፎቶዎች እያየ ፈገግ አለ። ከስብሰባው ከ3 ቀናት በኋላ ካሳንድራ ከእናቷ ጋር ደጃፍ ላይ ቆመው ይጠብቁ ነበር። ሜካፕ ተቀብተው በትልቅ ተስፋ ይጠብቃሉ። ምናልባት በትልቅ ጥቁር ኤስዩቪ መኪና ይመጣል አለች ካሳንድራ። ግን የመጣው አሮጌ ታክሲ ነበር። ሹፌሩ ወርዶ አንድ ሰው በዊልቸር አወረደ። የካሳንድራ ፈገግታ ጠፋ። ምንድነው ይሄ ብላ በሹክሹክታ ጠየቀች። ሰውየው በፈገግታ መጣ። ሰላም ካሳንድራ፣ እኔ ኪንግስሌ ነኝ፣ እጮኛሽ። ካሳንድራ ወደ ኋላ ተመለሰች። እጮኛ እኮ በዊልቸር? እናቷ የግዷን ፈገግ ለማለት ሞከሩ። ኪንግስሌ ፈገግታው ጠፋ። አሁን ከ2 ዓመት በፊት አደጋ ደርሶብኝ ነበር። ልነግርሽ ፈልጌ ነበር ግን ፈራው። ለምን ፈራ? ለምን ዋሸኸኝ? አልዋሸውም አለ በረጋ መንፈስ። ብቻ የምናገርበትን ትክክለኛ መንገድ አላገኘውም ነበር። እውነቱን ብነግርሽ እድል እንደማትሰጪኝ ያውቅ ነበር። ልክ ነህ፣ በፍጹም እድል አልሰጥህም ነበር ጮኸችበትና እንዳንተ ያለ ሰው ማግባት አልችልም። ወደ ቤት ገባች። አታለልከኝ። ወይዘሮ ሳንድራም ኪንግስሌን ብቻውን ጥለውት ተከተሏት። ቤት ውስጥ ካሳንድራ በንዴት ትመላለሳለች።
ማመን አልችልም እማዬ፣ እንዴት በዊልቸር ላይ ያለ ሰው አገባለሁ? እናቷም ተረጋጊ፣ ቆይ እናስብበት አሏት። እማዬ ምን ሆነ የማስብበት? አልችልም፣ በፍጹም አላደርገውም። ወይዘሮ ሳንድራ በቀስታ ነገሯት። ስሚኝ፣ ታገቢዋለሽ። ምን? አሁን ለጊዜው ትችዋለሽ። ከሰርጉ ከ3 ዓመት በኋላ ጎበዝ ጠበቃ እንፈልጋለን። ፍርድ ቤት ወስደን ፍቺ እንጠይቃለን። ከዚያም ያለውን ንብረት ሁሉ እንወስዳለን። የካሳንድራ አይኖች ፈጠጡ። እማዬ የእውነትሽን ነው? አሁን ግን እንዳታረግዢ። ከጎዶሎ ልጅ ጋር እንድትቀሪ አልፈልግም። ብልህ ሁኚ። መጀመሪያ በጥሩ ሁኔታ ያዡ፣ በኋላ ላይ እርምጃ እንወስዳለን። ካሳንድራም ተስማማች። ግን ይህንን ወሬ ሌላ ሰው እንደሰማ አላወቁም ነበር። የቫኔሳ እናት ኤቭሊን ለጉብኝት መጥተው በመስኮት በኩል ሰምተው ነበር። ምንም ሳይናገሩ በቀስታ ሄዱ። ከአንድ ሰዓት በኋላ ልጄ፣ የሰማሁትን ነገር አታምኝም። የካሳንድራ እጮኛ መጥቷል፣ ግን በዊልቸር ላይ ነበር። ቫኔሳ ስልኳን ልትጥል ደረሰች። ምን? አሁን ለዚያ ነው በቪዲዮ የማይታየው። አካል ጉዳተኛ ነው። ቫኔሳ በሳቅ ሞተች። እማዬ ይህች ልጅ በጣም ሞኝ ናት፣ የእውነት ሞኝ ናት። አካል ጉዳተኛ ማግባት ችግር የለውም፣ ግን እኔን ስትሰድብ የነበረችው ካሳንድራ በጣም ይገርማል። ሮበርትን አስመሳይ ስትል ነበር፣ አሁን ግን እሷን ያት። ኤቭሊን ቀጠሉ። እናቷ ምን እንዳለቻት ታውቂያለሽ? አግብተሽ በኋላ ንብረቱን ወርሰሽ ትፈችዋለሽ አለቻት። ቫኔሳ በሐዘን ራሷን ነቀነቀች። እማዬ ያ ቤተሰብ በጣም አደገኛ ነው። ያ ሁሉ ገንዘብ ሲልክላት ቆይቶ አሁን እንደዚህ አይነት ክፋት በሱ ላይ ይገባታል። ልጄ ሮበርት ከሱ በሺህ እጥፍ ይበልጣል። ደግና እውነተኛ ነው። ቫኔሳ ፈገግ አለች። አውቃለሁ እማዬ። ከ2 ሳምንታት በኋላ ሮበርት የቫኔሳን እጅ ይዞ ወደ አንድ ምግብ ቤት ገቡ። በአበቦች ያጌጠ ነበር። ለምን እዚህ መጣን ስትል ጠየቀች። ሮበርትም አይኖቿን አየ። ስለኔ ሙሉን እውነት ልነግርሽ እፈልጋለሁ ቫኔሳ። ስሜ ሮበርት ኤድዋርድስ ነው። ትንሹን ስራ የሚጀምር ሰው አይደለሁም። እኔ አስቀድሞ ቢሊየነርና የኤድዋርድስ ግሎባል ቴክ ስራ አስኪያጅ ነኝ። ቫኔሳ ደነገጠች። አሁን ስንገናኝ ደሃ መስዬ ነበር። በገንዘብ ምክንያት የሚከተሉኝ ሰዎች ሰልችተውኝ ነበር። እውነተኛ ሰው ፈለግኩና በድንገት አንቺን አገኘሁሽ። አይኖቿ በእንባ ተሞሉ። ማለት አንተ ያ ቴሌቪዥን ላይ የሚመጣው ሮበርት ኤድዋርድስ ነህ? ራሱን በአዎንታ ነቀነቀ። አፏን በእጇ ያዘች። ኦ አምላኬ! እና አንድ ተጨማሪ ነገር አለና ተንበረከከ። ከአልማዝ የተሰራ ቀለበት አወጣ። ቫኔሳ፣ ምንም እንደሌለኝ በሆንኩበት ሰዓት ልብሽን ሰጠሽኝ፣ አከበርሽኝ፣ እናም ወደድሽኝ። እባክሽን ታገቢኛለሽ? እየተንቀጠቀጠች አዎን ብላ ጮኸች። በምግብ ቤት የነበሩ ሰዎች ሁሉ አጨበጨቡ፣ አጥብቀው ተቃቀፉ። በሚቀጥለው ቀን ዜናው በየቦታው ተሰራጨ። ቢሊየነሩ ሮበርት ኤድዋርድስ ቫኔሳ አዳምስን ሊያገባ ነው። ይህንን ዜና አይታ ካሳንድራ ምን? ሊሆን አይችልም፣ በፍጹም ሊሆን አይችልም። ወደ ክፍሏ ሮጣ ልብሷን ቀይራ ወጣች። ወዴት ልትሄጂ ነው? እናቷ ጠየቋት። የአንድን ወርቅ ቆፋሪ ደስታ ላጠፋ ነው ብላ ወጣች። በሮበርት ቢሮ ውስጥ ካሳንድራ ገባች። ሚስተር ሮበርት፣ ቫኔሳ አንተ የምታስባት አይነት ሴት አይደለችም። እሷ የገንዘብ ፍቅረኛ ናት። ሮበርት በቁጣ አቋረጣት። ይበቃል፣ ስለ ቫኔሳ ሁሉንም ነገር አውቃለሁ። አንቺ ግን ክፉና ውሸታም ነሽ። ከቢሮዬ ውጪ አላት። ካሳንድራም በአፍረትና በውርደት ወጣች። በዚያ ምሽት ኤቭሊን ለወይዘሮ ሳንድራ ደውለው ነገሯቸው። ልጅሽ የልጄን እጮኛ ልትዋሽ ሄዳለች። ቆይ እናንተ ሰዎች እፍረት የላችሁ? ኤቭሊን ተናገሩ። ሳንድራም ዝም አለች። ካሳንድራ ቤት ውስጥ ተቀምጣ ስትብሰለሰል ኪንግስሌ በሁለት እግሩ እየተራመደ ገባ። መራመድ ትችላለህ ብላ ደነገጠች። አሁን እችላለሁ። ይህ ሁሉ ፈተና ነበር። እውነተኛ ማንነትሽን ለማወቅ ያደረኩት ፈተና ነበር። ጓደኛዬ ወርቅ ቆፋሪ ናት ሲለኝ አላመንኩትም ነበር። ለዛ ነው ደሃና አካል ጉዳተኛ መስዬ የመጣሁት። እናም በፈተናው ወደቅሽ። ካሳንድራም ተንበረከከች። እባክን ኪንግስሌ፣ እባክን፣ ሰይጣን አሳሳተኝ። እናቴም መጥፎ ምክር ሰጠችኝ። አቁሚ፣ ሰይጣንን ወይም እናትሽን አታማክሪ። ምርጫው ያንቺ ነበር። ኪንግስሌ ትቷት ወጣ። ካሳንድራ መጠጥ ቤት ውስጥ ብቻዋን ሆና ትጠጣለች። የቫኔሳን ዜና በየቦታው ነው። ሁሉንም ነገር አጣለች። በስካር ወደ ቤት ተመለሰችና እናቷን አገኘቻቸው። አንቺ ነሽ ያጠፋሽኝ፣ በአንቺ ምክር ነው ሁሉንም ያጣሁት፣ እጥልሻለሁ ብላ ጮኸች። ከቦርሷ ሽጉጥ አውጥታ እናቷን ተኮሰችባት።
እናቷም ወደቀች። ፖሊሶች መጥተው ካሳንድራን አሰሯት። ከ2 ሳምንታት በኋላም ለ20 ዓመት ተፈረደባት። የቫኔሳ ህይወት ግን በተቃራኒው በደስታ የተሞላ ነበር። በሚያምር የአበባ አትክልት ስፍራ ሰርጋቸው ሆነ። ሮበርት ምንም እንደሌለኝ ስታውቂ ወደድሽኝ፣ እናም ሰላምን ሰጠሽኝ አላት። ተሳሳሙ። ሁሉም ሰው አጨበጨበ። ኤቭሊንም እንባቸውን እየጠረጉ ሊሆን የሚገባው እንዲህ ነው፣ ውርደት የለም፣ ማስመሰልም የለም፣ እውነተኛ ፍቅር ብቻ ብለው በሹክሹክታ ተናገሩ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ከዛሬው ታሪክ ላይ ምን እንደተማራችሁ ኮሜንት ላይ ጻፉልን። እንደዚህ አይነት አስደናቂ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ እና ሼር አድርጉት። እናመሰግናለን። ቸር ቆዩን።